በመንፈስ ያምናሉ? በዛሬው ቪዲዮ አስፈሪ የሆኑ ደግሞም ስለ መንፈስ ሲነሳ አብዛኛውን ጊዜ ስለሚነሱት ከ160 በላይ የአህያ ቆዳዎችን በመጠቀም ስለተጻፈው የተጻፈበት ምክንያትም አስፈሪ ምስጢር ስላለው ኮዴክስ ጊጋስ ወይም የሰይጣን መጽሐፍና በትንሿ ሕፃን ልጅ የሞት መንፈስ ስለተሞላው ሳሊ ሃውስ እናያለን። ስለዚህ የዛሬው ቪዲዮአችንን የመጀመሪያውን አስፈሪ ታሪክ ለማየት ወደ ቼክ እናቅና። ኮዴክስ ጊጋስ ወይም የሰይጣን መጽሐፍ የመካከለኛው ዘመን እጅግ በጣም ትልቁ መጽሐፍ ነው። ይህ እጅግ ትልቅ መጽሐፍ ለምን የሰይጣን መጽሐፍ ተባለ? በዚህ መጽሐፍ ውስጥስ ምን ተካቷል? በዛሬው ቪዲዮ ስለዚህ መጽሐፍ እናያለን። ኮዴክስ ጊጋስ ወይም የሰይጣን መጽሐፍ 13ኛው ክፍለ ዘመን ሊጀመር አካባቢ ማለትም ከ800 ዓመታት በፊት እንደተጻፈ ይነገራል። ይህም መጽሐፍ ቦሂሚያ ወይም የአሁኗ ቼክ ውስጥ በሚገኝ ገዳም ውስጥ በአንድ መነኩሴ ተጽፏል ይባላል። ይህ መጽሐፍ ከውጭ ሲታይ በእንጨት ቦርድ ላይ የተሰሩ ያጌጡ የብረት መከላከያዎችና ማያያዣዎች እንዲሁም በቆዳ የተሸፈነ ማሰሪያዎች ያሉት እጅግ ትልቅ መጽሐፍ ነው። ኮዴክስ ጊጋስ በመጀመሪያ 320 ያህል ገጾች ወይም ፊትና ኋላ ከቆጠረን ደግሞ ከ600 በላይ ገጾች ነበሩት። ከእነዚህ ውስጥ 12 ገጾች ተቀደው የጠፉ ሲሆን ገጾቹንም ማን እና ለምን ዓላማ እንዳስወገዳቸው አይታወቅም። ገጾቹ ከ160 በላይ የአህዮችን ወይም የጥጃዎችን ቆዳ በመጠቀም እንደተሰሩ ይነገራል። ይህ መጽሐፍ 92 ሴንቲሜትር ርዝማኔ፣ 50 ሴንቲሜትር ስፋት፣ 22 ሴንቲሜትር ውፍረት ወይም ቲክነስ እንደዚሁም 74.5 ኪሎ ግራም የሚመዝን መጽሐፍ ነው። ወደ መጽሐፉ ይዘት ስንገባ ኮዴክስ ጊጋስ በውስጡ የሮማን ካቶሊክ ቸርች የሚጠቀሙበትን በላቲን ቋንቋ የተጻፈ መጽሐፍ ቅዱስን በውስጡ ይዟል። በተጨማሪም ታዋቂ የሆኑ የግሪክ መጽሐፎችን፣ የአይሁድ ታሪክ፣ ጆሴፈስ የተባለ ጸሐፊ 2 ጽሑፎችን፣ ከሕክምና ጋር የሚገናኙና ሌሎችንም ጽሑፎች በውስጡ ይዟል። ይህ መጽሐፍ ይዘቱ እንዲህ ከሆነ ለምን የሰይጣን መጽሐፍ ተባለ? ኮዴክስ ጊጋስ ዘ ዴቪልስ ባይብል ወይም የሰይጣን መጽሐፍ የተባለበት ምክንያት መጽሐፉ ላይ ሙሉ ገጽ ከያዘው የሰይጣን ምስልና ከመጽሐፉ ጀርባ ካለው አፈታሪክ የተነሳ ነው። ኮዴክስ ጊጋስ መጽሐፍ ላይ አንድ ሙሉ ገጽ የያዘ 50 ሴንቲሜትር ወይም 20 ኢንች ቁመት ያለው የዲያብሎስ ምስል ይገኛል። ይህም ኮዴክስ ጊጋስ የሰይጣን መጽሐፍ ተብሎ እንዲጠራ የመጀመሪያው ምክንያት ነው። ስለ መጽሐፉ አፈታሪክ ውስጥ ስናይ የአሁኗ ቼክ የቀድሞዋ ቦሂሚያ ውስጥ አንድ ገዳም ውስጥ ሄርማን የሚባል መነኩሴ ነበር። እናም ይህ መነኩሴ የገዳሙን ስርዓት የሚቃወም ነገር ያደርጋል። ከዚያም በሕይወት እያለ ግድግዳ ውስጥ በቁሙ እንዲቀበር ወይም ግድግዳ እንዲሰራበት ይፈረድበታል። ከዚያም ይህ መነኩሴ ከሞት ለማምለጥ ሲል አንድ ነገር ለፈረዱበት ሰዎች ቃል ይገባል። ይህም በአንድ ሌሊት ውስጥ ገዳሙን በክብር የሚያስጠራና ሁሉንም የሰው ዕውቀቶች የያዘ መጽሐፍ እንደሚጽፍ። ከዚያም የመጨረሻ ዕድል ይሰጡትና መጽሐፉን መጻፍ ይጀምራል። ወደ እኩለ ሌሊት ላይም በጣም ተስፋ መቁረጥ ውስጥ ሆኖ ይጸልያል። የጸለየው ግን ወደ ሰይጣን ነበር። እርሱም ነፍሱን ለሰይጣን በመስጠት ሰይጣን ደግሞ መጽሐፉን እንዲጨርስለት ይጸልያል። ከዚያም ሰይጣን መጽሐፉን ይጨርስለታል። መነኩሴውም የሰይጣንን ምስል በምስጋና መልክ በመጽሐፉ ላይ አስቀምጦታል። ኮዴክስ ጊጋስ ላይ በተደረገ ጥናት ይህን መጽሐፍ ድጋሚ ለመጻፍ ብንሞክር በትንሹ ሳናቋርጥ 20 ዓመታትን መጻፍ አለብን። 20 ዓመታት ውስጥ ደግሞ ሁላችንም እንደምናውቀው እጅ ጽሑፍ ይቀየራል፣ ስሜት ይቀየራል። ይህም ብቻ አይደለም፣ እድሜ
ይጨመራል። በጣም በሚያስደንቅ ሁኔታ ግን ይህ መጽሐፍ ላይ ተመሳሳይ ወይም አንድ አይነት እጅ ጽሑፍ፣ ስሜት እና የሚገርም ወጥነትን እናያለን። ይህም በአንድ ሌሊት ነው የተጻፈው የሚለውን አፈ ታሪክ እንድንቀበል ያደርገናል። ኮዴክስ ጊጋስ 800 በላይ ዓመታትን ተሻግሮ አሁን ላይ በናሽናል ላይብረሪ ኦፍ ስዊድን ውስጥ ይገኛል። የመጨረሻው ስለተከታተላችሁ አመሰግናለሁ። አሁን ደግሞ ሁለተኛው አስፈሪ ታሪክን ወደምናገኝበት ወደ አሜሪካ እናቀናለን። በመንፈስ ታምናላችሁ? ማለትም መንፈስ አለ ብላችሁ የምትኖሩበት ቤት ውስጥ መንፈስ አብሯችሁ እንደሚኖር ብታውቁ ምን ታደርጋላችሁ? ቶኒ ፒክማን እና ዴብራ በ1990ዎቹ መጀመሪያ ላይ አዲስ ሙሽራዎች ነበሩ። በ1993 የመጀመሪያ ልጃቸውን ለመውለድ እየተጠባበቁ ባሉበት አዲክሰን ኬንሳስ ውስጥ የሚገኝ አንድ ቤት ተከራይተው መኖር ይጀምራሉ። እዚህ ቤትም ከገቡ በኋላ ልጃቸውን ይወልዳሉ። አዲሱ ቤት ከገቡ ጥቂት ወራት ቢቆጠሩም አልፎ አልፎ መብራቱ በራሱ ማንም ሳይነካው ብልጭ ድርግም ከማለቱ ያለፈ ምንም እንግዳ ወይም አስደንጋጭ ነገር ገጥሟቸው አያውቅም ነበር። አንድ ምሽት ላይ ግን ቶኒና ቤተሰቡ ግራውንድ ላይ አንድ ላይ ሆነው ፎቁ ላይ መብራት ሲበራ ድምጽ ይሰማሉ። ወደ ላይም ሲወጡ የህፃኑ ልጃቸው ክፍል ውስጥ መብራት በርቶ መጫወቻ አሻንጉሊቶቹ ደግሞ እንግዳ በሆነ መልኩ ክብ ተደርገው ተቀምጠው ያገኛሉ። ቤቱንም ዞር ዞር ብለው ፈትሸው ምንም እንደሌለ ካረጋገጡ በኋላ አሻንጉሊቶቹን ወደ ቦታቸው መልሰው መብራቱን አጥፍተው ይወርዳሉ። ነገር ግን ገና ደረጃውን ከመውረዳቸው መልሶ መብራቱ ሲበራ ድምጽ ይሰማሉ። ተመልሰው ወደ ክፍሉ ሲሄዱ አሻንጉሊቶቹ ከተቀመጡበት ወርደው ክብ ሰርተው ተቀምጠዋል። ግራ በመጋባት እንደገና አሻንጉሊቶቹን ቦታቸው መልሰው መብራት አጥፍተው ይወርዳሉ። በዚህ ጊዜ ግን መብራቱ አልበራም፣ ሰላም ነበር። ከ15 ደቂቃ በኋላም ዴብራ ወደ ልጇ መተኛ ክፍል ስትሄድ በጨለማ ውስጥ አሻንጉሊቶቹ ክብ ሰርተው ተቀምጠው ታገኛለች። የዛን ቀን ቤተሰቡ በአንድነት ግራውንድ ላይ ተሰብስበው አደረ። ከዚህም ቀን ጀምሮ ነበር የነ ቶኒ ቤት አስፈሪ መሆን የጀመረው። ከአስፈሪ ነገሮቹ መካከል ቤት ውስጥ የእግር ኮቴ ይሰማሉ። በተለይ ቶኒ ደግሞ ቤት ውስጥ የህፃናት ሳቅ ይሰማል። መጥፎ ህልሞችን ያያል። እንዲሁም ማንም ምንም ሳይነካው ሰውነቱ እየተቧጨረ መድማት ይጀምራል። በእንደዚህ ያለ አስጨናቂ ሁኔታ ቶኒና ቤተሰቡ ለ2 ዓመት ያህል እዚህ ቤት ይኖራሉ። በጊዜው አሜሪካ ውስጥ የሚተላለፍ ሳይቲንግ ለሚባል የቲቪ ፕሮግራም ይህን ጉዳይ የቶኒ ቤተሰብ በማስረዳት ቤተሰቡ እርዳታን ይጠይቃል። በነገሩ የተሳበውም የቲቪ ፕሮግራም በቤቱ ውስጥ ብዙ ካሜራዎችን በማድረግ እንዲሁም ከመናፍስት ጋር የሚገናኝ ዕውቀትና መሳሪያ ያላቸው ሰዎችን በመጠቀም እዛ ቤት ውስጥ ፕሮግራም መስራት ይጀምራሉ። በዚህም መሰረት ቤት ውስጥ ከውጪው ወይም ከአንዱ ክፍል ሌላው ክፍል የተለየ ቅዝቃዜ እንዳለ እንዲሁም ሌሎች ምስጢሮችን ማወቅ ይጀምራሉ። There's a little girl that's standing right there, right at the top of the stairs. Hello? Hello? Look. Hello? Can you speak to me? Sally? Is that your name, Sally? Sally? Okay. ይህ ቤት አዲክሰን ኬንሳስ ውስጥ የሚገኝ ቤት ነው። አሁን ላይ ሳሊ ሃውስ በመባል ይታወቃል። ሳሊ ሃውስ የተገነባው ከ1867 እስከ 1871 ባለ ጊዜ ውስጥ ነበር። የዚህ ቤት ባለቤትም ማይክል ሲ ፌኒ የተባለ ሰው ነበር። በ1906 አካባቢ እዚህ ቤት ውስጥ አንድ ዶክተር ይኖር ነበር። እናም ይህ ዶክተር እዚህ ቤት ውስጥ ቢሮና መመርመሪያ ክፍል ነበረው። አንድ ቀን አንዲት ሴት ሳሊ የተባለች የ6 ዓመት ልጇን ይዛ ትመጣለች። ሳሊ ታማ ነበር። ሳሊ አስቸኳይ የጥርስ አንጀት ኦፕራሲዮን ያስፈልጋት ነበር። ስለዚህ ይህ ዶክተር
እዚሁ ቤት ውስጥ በሚገኝ አንድ ክፍል ውስጥ ሰርጀሪ ሊሰራት አንስቴዚያ ይወጋትና ስራ ይጀምራል። ነገር ግን አንስቴዚያው ስራውን አልሰራም ነበር። በዚህም ጊዜ ሳሊ ከባድ ስቃይ ያስተናገደች ቀዶ ጥገና ይከናወናል። በዚህም ስቃይ ውስጥ ሆና የ6 ዓመቷ ሳሊ ህይወቷ ያልፋል። እናም የዚች ልጅና ሌሎች እዚህ ቤት ውስጥ የሞቱ 3 ሰዎች መንፈስ እዚህ ቤት አለ ተብሎ ይታመናል። ቶኒና ቤተሰቡ ከ2 ዓመት በላይ እዚህ ቤት ውስጥ ከኖሩ በኋላ ነገሮች በጣም እየከፉ ሲሄዱ ቤቱን ለመልቀቅ ተገደዋል። አሁን ሳሊ ሃውስ ለቱሪስቶች ክፍት በመደረግ ይጎበኛል። አሁንም የሚጎበኙ ሰዎች የመቧጨር ምልክት፣ አንዳንዶች ደግሞ እንደተመታ ሰው የሰንበር ምልክት በሰውነታቸው ላይ ያገኛሉ። እንግዳ የሆነ የፍርሃት ስሜትና ቅዝቃዜው እንዳለ ሆኑ። በመንፈስ ታምናላችሁ? ከመንፈስ ጋር የተገናኘ አጋጣሚ ካላችሁ በኮሜንት መስጫ ቦታ ላይ ገጠመኛችሁን ያጋሩን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።